አንድ ቀን ምድር በድንገት ለ5 ሰከንድ ብቻ መዞሯን ብታቆም ይሆናል። ሰዎች ወደ አየር ይወረወራሉ? ግዙፍ ሱናሚዎች ይፈጠራሉ? ወይስ ህይወት ምድር ላይ ያበቃል? ይህ የሳይንስ ምናብ በመስል ሳይንቲስቶች ስለዚህ ሁኔታ የሚሉት ነገር በጣም ያስደንቃል። ስለዚህ ቪዲዮውን እስከ መጨረሻ ድረስ ተመልከቱ። ምክንያቱም በመጨረሻ ምድር ለ5 ሰከንድ ብትቆም እውነት ምን እንደሚከሰት ታውቃላችሁ። ምድር በ24 ሰዓት አንድ ጊዜ ራሷን ትዞራለች። በኳታር አካባቢ ያለው የመዞር ፍጥነት በሰዓት 1600 ኪሎ ሜትር ያህል ነው። ይህ ከብዙ አውሮፕላኖች ፍጥነት ይበልጣል። እኛ ግን ይህን አንሰማም፣ ምክንያቱም ከምድር ጋር አብረን እንንቀሳቀሳለን። አሁን አስቡት፣ ምድር በድንገት ቆመች። መሬቱ ይቆማል፣ ነገር ግን እርስዎ፣ መኪናዎች፣ ህንፃዎች እና ሌሎች ነገሮች በነበሩበት ፍጥነት ይንቀሳቀሳሉ። ይህ ማለት ሰዎች በከፍተኛ ፍጥነት ወደፊት ይወረወራሉ ማለት ነው። አየሩ በኃይለኛ ነፋስ ይንቀሳቀሳል። ምድር ስትቆም አየሩ አይቆምም። ይህ በሰዓት ከ1000 ኪሎ ሜትር በላይ የሚነፍሱ ንፋሳትን ያስከትላል። እነዚህ ንፋሳት ህንፃዎችን ሊያፈርሱ፣ ዛፎችን ሊነቅሉ እና ብዙ ነገሮችን ሊያጠፉ ይችላሉ። ውቅያኖሶች አንድ አየሩ ፍጥነት መንቀሳቀሳቸውን ይቀጥላሉ። ይህ ግዙፍ ሱናሚዎችን ያመጣል። እነዚህ ሱናሚዎች ብዙ የባህር ዳርቻ ከተሞችን ሊያጠፉ ይችላሉ። ብዙ አካባቢዎች በውሃ ሊሸፈኑ ይችላሉ። ከ5 ሰከንድ በኋላ ምድር እንደገና መዞሯን ብትጀምር ሌላ ትልቅ ችግር ይፈጠራል። ምክንያቱም ሁሉም ነገር እንደገና ከፍተኛ ፍጥነት ማግኘት አለበት። ይህም ተጨማሪ ፍጥነትን ያስከትላል። ሳይንቲስቶች እንደሚናገሩት ምድር በድንገት መቆም ተፈጥሮ ሊከሰት አይችልም። የምድር መዞር በጣም የተረጋጋ ነው። ስለዚህ ለመማር የሚረዳ ሳይንሳዊ ምክንያት ብቻ ነው። ዛሬ ምድር ለ5 ሰከንድ ብትቆም ምን ሊሆን እንደሚችል ተመልክተናል። እርስዎ ምን ያስባሉ? ተርፎ ነበር? ሐሳባችሁን በኮሜንት ጻፉ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።